አሁን ከፏፏቴው እየወጣ ነው። ይሄ የምታየው ሳርና አበባ እናንተ ሀገር አርቲፊሻል እንዳይመስል ተፈጥሮ ነው። ተፈጥሮ እንደዚህ ፏና ፍክት ብሎ የምታየው ያው እነዚህ ገና አዲስ የተተከሉ ያሉ አበባዎች ናቸው። ያው ገና መሰራት ላይ ነው። ስለዚህ ሀገር እንደዚህ ይመስላል። ሀገር እንደዚህ ሆኗል። ሀገር እንደዚህ ሆኗል። ሀገር ሙቷል የሚሉት ሰዎች ወይ እዚች ሀገር እየኖሩ አይደለም ወይ የዚችን ሀገር መሞት እየተጠባበቁ አልሆነላቸው ብሎ ግዴታ ሙታለች እያሉ እያወጁ ነው። ና መሀመድ እዚህ ጋር ደግሞ ጀልባዎች አሉ። ልጆች ሊገቡ ነው።